እስኪ ዩቲዩብ እንዴት ናችሁ? እንግዲህ ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። ሶ ዛሬ የፕሮዳክሽን ለዌብሳይት የሚሆን ፎቶ እያነሳን ነው። ሶ የዛሬው ውሏችን ከቀኑ ስንት ሰዓት ነው የሚጀምረው? ከቀኑ 11 ሰዓት 10 ሰዓት ከ11 ሆኗል። 10 ሰዓት ከሩ ሶ ከዚህ በኋላ የሚሄደውን ደግሞ አሪፍ ነገሮች ከወንድማችን ዱድ ጋር እንግዲህ እንቀጥላለን ማለት ሰው ሁላችሁ አስቸገረ በቃ እዛ ቢፈጥሩ የኔ ቪዲዮ ላይ እበላሃለሁ እጠጣሃለሁ ምናምን። ወንድማችን አዲስ ሰላም ባያቸው። ሰላም እንዴት ናችሁ? ሁሉ ሰላም። አዲስ ይባላል እሱ ደግሞ እንግዲህ አዲስ አበባ ላይ ወይም ደግሞ ብስራተ ገብርኤል አካባቢ ቪዲዮ እየሰራው እኮ ነው። አበጠጠኝ። ይህን ቪዲዮ ስፖንሰር ያደረገላችሁ አዲስ ሜንቴናንስ። አዲስ ሜንቴናንስ የሚሰጣችሁ አገልግሎች የስልክና የላፕቶፕ ጥገና፣ የተለያዩ የኤሌክትሮኒክስ ጥገና እናም ደግሞ የተለያዩ የስልክ አክሰሰሪዎችን አዲስ ሜንቴናንስ ጋር ያገኛሉ። አዲስ ሜንቴናንስን ላፍቶ ሞል 3ኛ ፎቅ የቢሮ ቁጥር 314 ላይ ያገኙታል። እና ቪዲዮአችን አሁን ለመስራት የምንጠቀማቸው እቃዎች ምን ምንድን ናቸው? ሁለት ስማቸው ምንድን እኔ ሁሌ ነው ማይጣ። እሺ ቀጥ አሁን ለሱ ልስጦ ነው ቀጥ የምንጠቀም እዚህ በግራዬ በኩል አምራን 200 ኤክስ አለ። በዚህ በግራ በቀኝ በኩል አምራን 200 ዲ አለ። እንግዲህ ስራችን እና በዚሁ ከዛ አስተርሰኝ አንተ አረ ቪዲዮን በስነ ስርዓት እንስራበት አበጥበኝ። ከዛም በኋላ ደግሞ የምንጠቀመው ካሜራ ምን አለች እዚህ ጋር ኖ ካነን አር ካሜራ አለ እስከነ ዙም ሌንሱ ዜብራ ሌንሱ ዙም ሌንስ ዜብራ ሌንስ ብቻ አንዳንዴ ይጠፋብኛል ጋይሶች እንዳይደብራችሁ። ከዛ እንግዲህ አሁን የቀደሙን ቪዲዮ በእንትን ይገባላችኋል። ሶ እኔም ቀደም እዚህ ጋር አንድ ቪዲዮ ሰርች ነበር። እኔ ላይት ለምን እንደሆነ አላውቅም ወድጄዋለሁ። ሶ አሁን እዚህ ጋር ለፕሮዳክሽን የሚሆኑትን እቃዎች እያስቀመጥን እንገኛለን። ሶ ከዚህ በኋላ ደግሞ አሪፍ ጊዜ ይኖራል ብዬ አስባለሁ። ሁላችሁም አብራችሁ ይሁኑ። ፒሳት አትረፍ ከራስ በላይ ንፋስ ነው ተረቱም የሚለው ሜጃው ባይታወቅም መያዝ ግን መልካም ነው። በለው ስራ በለው ሀስል አምጠው በቼክ አምጠው በስል መሬት ቧጠላ ብፈሶ የትም ገብተህ ካገር ወጥተህ ብትለፋ ቢዘገይም ቢያደግም ላይችል ላይሰጣት ትከፋ ብቻ ራስን ማራቅ ነው በባዶ ከሚያቅራራ መላ ቁልፉን እስክትይዝ አንገትን ደፍተህ ስራ ልፋ ጥረ ግረ ብላ 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 ስራ። አሁንም እንግዲህ ስራችን እየሰራን እንገኛለን። ዝም ብዬ ነው ፖስት ማድረግላችሁ እናንተ ብቻ አሪፍ ነገር እያያችሁ ስለሆነ ሶ አሁን እኔ ልስራ ስለው ወንድሜ ምን አለ እሱ ችግር የለውም አንተ ዩቲዩበር ነህ ዩቲዩብህን አንተ ብቻ ስራ ብሎ እሱ ነው እየሰራ ያለው። እና ብቻ እንደዚህ ስራችን እየቀጠልን ነው። አሁን እዚህ ጋር ካሜራችን አነሽ ካሜራችን ካነን አር ናት። በዚህ በኩል ደግሞ አምራን 200 ዲ አለን በቀኝም በግራም ሳይዶች። ምክንያቱም ሞር አሪፍ የሆነ ፎቶ ሉክ ለማምጣት ከዛ ኤዲት ሲደረግ ሞር ከዚህ የተሻለ ይሆናል ብዬ አስባለሁ። በዚሁ አጋጣሚ የተለያዩ ኤሌክትሮኒክስ መግዛት ተፈለጋችሁ ገብታችሁ ማለት ነው ብቻ በዚህ ይቀጥላል። አሁንም አብራችሁኝ ቆዩ። እንግዲህ አሁን እንግዲህ ስራችን የሆነ ያክል ፐርሰንት ጨርሰናል ማለት ይቻላል። እቃ ምናምን እየተጠፋፋ ነው። እኔ ይሄ ልጅ ማለት አዶንያስ ይሄ ልጅ እኔ ምን እንደሆነ አላውቅም። በቃ እኔ ተመስጬ ስክሪፕቴን እየጻፍኩ ጀለስ ምን ያደርግልሻል ከኋላ ሄዶ ፎቶ ቀጭ እኔ እዚህ ተመስጬ እየሰራ እሺ ወይስ እስቲ እኔ ተመስጬ እየሰራው ነው ጀለስ። ከዛ እሷ ባክሳይድ ሄዳ ቀጭ አሁን ገና እኔ ከዛ እኔ ደግሞ አላሰብኩት ምንድን ነው የሚሰራኝ ፎቶ ቀጭ ገና አስር ካቻል አረገኝ። እንደው በጣም ነው የሚችለው። በዚሁ አጋጣሚ አዶንያስ ማግኘት የምትፈልጉ ሶሻል ሚዲያ ማናጀር መቅጠር የምትፈልጉ ሰዎች ካላችሁ በስልክ ቁጥር 0911 07 40
4936 ያገኙታል። አዶኒያስ የሁሉ ነገር ምርጫ አለው ብልጫ። አሁን ጨርሰን አሁን እንግዲህ ዕቃ እየተሰበሰበለት ነው፣ እየሰበሰብን ነው። እንዴት ነበር ዛሬ ቀናችን? አዶኒያስ አናግራቸዋል። እነሱን እያየህ እኔን እኮ እያየህ አይደል? በጣም አሪፍ ነበር ቀን። ፕሮዳክት ፎቶግራፊ ሰርተናል፣ ሶሻል ሚዲያ ሰርተናል። በጣም አሪፍ ነገሮች እየሰራ ነው። አሪፍ ነገር እየሰራ ነው። ሶ ላይፍ ኢዝ ጉድ እኮ ጨርሳል። ላይፍ ኢዝ ጉድ። እሺ እና ጋይስ ሶሻል ሚዲያ ማሰራት የምትፈልጉ ካላችሁ ጽድት አድርገን ነው የምንሰራላችሁ። ሶ ጌም አድርጉን ይመቻችሁ። ጨርሰን እንግዲህ አሁን ምን እየተደረገለት ነው? እቃ እየወጣለት ነው። ምን እያደረግን ነው? እቃ እየወጣ ነው። ጀለስም እዚህ ጋር ባይዘው ዲጂታል ማርኬቲንግ መስራት ማለት ሁለተኛ ምን ማለት ነው? ዲጂታል ማርኬቲንግ ለመስራት መሸከም መቻል አለበት። ይታያል። ትክክለኛ ሁለተኛ በቃ ዲጂታል ወዛደር ገብቷል። ይሄንን መስራት ማለት ካሜራ ላይት ምናምን ተከራይተህ ስትሰራ በቃ መሸከም መቻል አለበት። የስትሬንግዝ ኤክሰርሳይሶችን መስራት ግዴታ ገባ። Engine start, no problem. 5 minutes. Tidin, problem, engine kaput. የነው መኪና ያለው የምን መኪና? አንተ ኧረ ሙዳት ተያዝ በእግርህ ከዚህ የድረስ ትሄዳለህ። ሳር ቤት እንትን ይሻላል። ሳር ቤትን ሻርፍ እንላለን። ኧረ ልጅ በእናትህ ሙድ እየያዘ ነው። ስራችን ስለጨረስን እናመስግን ፈጣሪያችንን። ረፍዶብኛል። ዋጓን ጋይሶች እንጂ ዛሬ እዩ ለመቀጥቀጥ ማለት ነው። ረፍዶብኛል። ዛሬ እንግዲህ ከኔ ጋር የነበረ ቆይታ አሪፍ ነው። እንግዲህ ከዚህ በኋላ እሱም ወደ ጂሙ እኔም ወደ ቤቴ ይመቻቹላችሁ ጋይሶች። እንግዲህ አሁን ከቅድም ቤት ገብቼ ነው እሱን ተለያየን። እኔም ወደ ቤት ገብቼ ምናምን ነገር ልብሴን ቀይሬ ምን አረብ ልብሴን ቀይሬ ምናምን ነገር ጀለስ ጋር ስደውልለት ጀለስ ምናምን እኔ አልወጣም ምናምን ነገር አለ። ጀለስም በቃ ከቤት አልወጣም ምናምን ነገር ስላለ በቃ እኔ ደግሞ ያለሱ አይበላልኝም ትላለህ። ብቻ እሱ ጋር እሱ እንትን ስለማይ በቃ ዝም ብለን ኤቲኤም ብር አውጥተን ከዛ ወደ ቤት እንመለሳለን። በቃ ሌላ ምን አማራጭ የለም። አሁን አብራችሁን ቆዩ። ኤቲኤም እንግዲህ አሁን ደርሰናል። ስለዛ ዊዝድሮ የምናደርገውን አማውንት ባሳያችሁንም አይጠቅማችሁም። ጸጉሬ ራሱ መቆረጥ አለበት። ተቀብለናል። አሁን ወደ ቤት እንሄዳለን ማለት ነው። ይመቻችሁ። አሁንም አብራችሁ ወደ ቤት ልግባ ምናምን ብያችሁ አልነበረ? ከዛ ሳስበው ቤት ገብቼ ምንም አልሰራም። ስለዚህ አሁን ምን እናደርጋለን? እንደን ወክ እያደረግን ነው ቤት። ከዛ በቃ አሁን ወዴት እንሄዳለን? ባንክ ትራንዚሽን እንግዲህ የውላችን የመጨረሻው ቪዲዮ ነው የሚሆነው። ይሄ እንግዲህ
ማትገመቱ ሰው መሆን አለባችሁ። ገብታችኋል? ሌላ ቦታ እንሄድ ነው ብላችሁ ነበር እና የዛሬው ፍሎጋችን በዚህ ያበቃን ማለት ነው። ሁላችሁም ከኔ ጋር ስለነበራችሁ እናመሰግናለን። መልካም ምሽት ይሁንላችሁ። በሌላ ቪዲዮ እስከምንገናኝ ይህን ቪዲዮ ላይክ፣ ሼር እንዲሁም ሰብስክራይብ ያደርጋችሁ ይመቻችሁ። ደህና ደሩ።